አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ አዲስ ፊዚዮቴራፒ የዩቲዩብ ቻናል ቤተሰቦች ኢዘዲን ጀማል እባላለሁ። በቅዱስ ጴጥሮስ ስፔሻላይዝድ ሆስፒታል የፊዚዮቴራፒ ሐኪም ነኝ። በዛሬው ቪዲዮ ስለ እግር ባጥ ህመም ምልክቶች፣ መንስኤዎችና በቤት ውስጥ እንዴት ማከም እንደምንችል የተለያዩ የፊዚዮቴራፒ ኤክሰርሳይሶችን አብረን እናያለን። የእግር ባጥ ህመም በእንግሊዝኛ ጋስትሮሲኒመስ መስል ፔን ይባላል። ይሄ ጡንቻ ሊቆጣበት የሚችለው ወይም ሊታመምበት የሚችለው ምክንያቶች ወይም መንስኤዎች ከዚህ በታች የምንዘረዝራቸው ናቸው። አንደኛውና የመጀመሪያው ኢሞቢላይዜሽን ይባላል። ኢሞቢላይዜሽን ማለት እዚህ እግራችን ጋር ስብራት አጋጥሞ በጀሶ ወይም በፋሻ ታስሮ ረጅም ጊዜ ሳንቀሳቀስ ከቆየን ይሄ ጡንቻ ምናልባት ታይት ሊሆን ይችላል። ይሄ ተፈጥሯዊ የመተጣጠፍ አቅሙን ሊያጣ ይችላል ማለት ነውና የዚህ ጡንቻ በሽታ አንደኛው መንስኤ ይሄ ነው። ሁለተኛው መንስኤ ደግሞ ፑር ሰርኩሌሽን ስሩ ዘ ሌግስ ነው። ያ ማለት ወደ እግራችን የሚሄደው የደም መጠን ዝቅተኛ ከሆነ ለምሳሌ በአንዳንድ የምግብ ንጥረ ነገሮች እጥረት ምክንያት እንደ ቫሪኮስ ቬይን፣ ስትሮክ ባሉ በሽታዎች ወደ እግራችን የሚሄደው የደም መጠን ሲቀንስ ይሄ ለዚህ ጡንቻ በሽታ እንደ አንድ መንስኤ ነው ማለት ነው። ሌላኛው ሶስተኛው መንስኤ ደግሞ የወገብ ህመም፣ የዲስክ መንሸራተት ነው። እንደምታውቁት ከዚህ ከወገባችን ከአከርካሪያችን የሚወጡት የህብረት ሰረሰር ነርቮች እግራችን ላይ ያሉትን ጡንቻ በሙሉ የሚያዙት እነሱ ናቸው። ይህንን ደግሞ የባጥ ጡንቻችን የሚያዘው ከኤል4 ኤል5 ከሚባለው የታችኛው የአከርካሪ አጥንት የሚወጡት ነርቮች ስለሆኑ የዲስክ መንሸራተት ጀርባ ላይ የዲስክ ነርቭን ሲጫነው እንደዛ ይሄን ጡንቻ እንዲያመው ሊያደርግ ይችላል ማለት ነው። ስለዚህ የዲስክ መንሸራተትም ለዚህ ለእግር ጡንቻ ህመም አንድ መንስኤ ነው ማለት ነው። ስለ መንስኤዎቹ ይሄን ያክል ካልን ምልክቶቹ ደግሞ ምን እንደሚመስሉ እናያለን። የመጀመሪያው ምልክት የባጥ ህመም ነው። ይሄ ባጥ ነው ጡንቻ እግራችን ጀርባ እዚህ ጋር ሲነካ ህመም እንደ ቁስለት ማለት ነው። ሁለተኛ ደግሞ ህመሙ ወደዚህ ወደ ጉልበት ጀርባም አካባቢ ሊኖር ይችላል። ሶስተኛ ህመሙ እንደዚሁ በዚህ በእግራችን በፊት ለፊት በኩል በእንግሊዝኛ ኢንስቴፕ ይባላል። እዚህ በፊት ለፊት በኩል ሊኖር ይችላል። ሌላኛው ደግሞ የመጨረሻ ምልክት ምናልባት ሌሊት አንዳንድ ጊዜ ይሄ የሚያመንን የባጥ ጡንቻ ሊጨመድደን ይችላል ማለት ነው። እነዚህ ዋነኞቹ ምልክቶች ናቸው። ስለዚህ ይሄ ህመም ካለባችሁ አሁን ከዚህ በፊት በገለጽኩት ኮንዲሽን ላይ ያላችሁ ሰዎች ካላችሁ አሁን ማሳያችሁ ሁለት ኤክሰርሳይዝ በቤታችሁ ብትለማመዱ ለዚህ ህመም ፍቱን መፍትሄ ታገኛላችሁ። እሺ፣ የመጀመሪያው ኤክሰርሳይዝ ለመስራት ልክ እንደዚህ ቤልት ነገር እንደዛ ማዘጋጀት ይኖርብናል። እኔ እዚህ ጋር የሆነ ቀበቶ ነገር አግኝቻለሁ። እናንተ አንሶላም ቀበቶ እንደዛ የሆነ ነገር እንደዚህ ካገኛችሁ ይቻላል። እና ምንድነው መጀመሪያ ስቴፕ የምታደርጉት ልክ እንደዚህ ቁጭ ብላችሁ ይሄንን ቤልቱን እዚህ ከጣቶቼ በታች አስገባዋለሁ ልክ እንደዚህ። ከዛ በኋላ ገመዱን እኩል አድርጌ ይዘውና ምንድነው ማድረገው በእግሬ በዚህ በቁርጭምጭሚቴ እንደዚህ ወደፊት እገፋዋለሁ። ወደፊት ልክ እንደዚህ ካሜራው ላይ ይታያችኋል ያስባለሁ። ልክ እንደዚህ ወደፊት ማለት ነው። ይሄንን ከ10 እስከ 15 ጊዜ እየደጋገምን እንሰራለን። ስለዚህ አሁን እኔ ጋር 10 እየቆጠርን እንስራ። 1 2 3 4 5 6 7 8 9 10 ይህንን በቀበቶ እንደዚህ እግራችሁን እየጎተታችሁ በኋላ በቁርጭምጭሚታችሁ ደግሞ ወደፊት እየገፋችሁ እጃችሁ ታሸንፉታላችሁ። በዛ ጊዜ ጡንቻው ውስጥ ሲሰራ ሲኮማተር ይሰማችኋል ማለት ነው። እሺ፣ ሁለተኛው ኤክሰርሳይዝ ለመስራት ደግሞ ልክ እንደዚህ ግድግዳ ፊት ለፊት ሆነን ነው የምንሰራው። ዋና የምንሰራው በእግር ስለሆነ ያው ከዚህ በላይ ባይታያችሁም ችግር የለውም። ልክ እንደዚህ ግድግዳ ፊት እንቆምና ለምሳሌ አሁን ማሰራት የፈለኩት ቀኝ እግሬን ነው እንበልና
ማሰራት የምፈልገውን እግር ወደ ኋላ አደርገዋለሁ። ከዛ ይሄኛው ደግሞ ኖርማሉ ደግሞ ወደፊት አደርግና ይሄ እግሬ ከጉልበቴ አይታጠፍም እንደተዘረጋ ይሄኛው ጉልበቴ እንደዚህ ወደፊት ሸብረክ አደርጋለሁ። እንደዚህ ወደፊት ደግፋለሁ ማለት ወደ ግድግዳው። በዚህ ጊዜ እዚህ ጋር የባት ጡንቻ ይሄ እንዳለ ሲሳሳብ በደንብ ይሰማችኋል ማለት ነው። ስለዚህ እዚህ ፖዚሽን ላይ አሁን ባልኳችሁ ስቴፕ ከ10 እስከ 15 ሴኮንድ ትቆያላችሁ። አሁን እኔ ጋር ለ10 ሴኮንድ አብረን እንቆያለን። ይሄው 1 2 3 4 5 6 7 8 9 10 እዚህ ጋር ሲሳሳብ ካልተሰማችሁ ኤክሰርሳይሱን በትክክል የሰራችሁት አይደለም ማለት ነው። ይሄ ጉልበታችሁ መታጠፍ የለበትም። ልክ እንደዚህ ተዘርግቶ መስራት ያለባችሁ። እነዚህ አሁን ያሳየኋችሁን ሁለት ኤክሰርሳይሶች ከ10 እስከ 15 ጊዜ እየደጋገማችሁ ከ3 እስከ 5 ዙር ድረስ መስራት አለባችሁ። ጠዋትና ማታ በሳምንት ከ3 ቀን እስከ 5 ቀን ብትሰሩ አሪፍ ነው። በስተመጨረሻ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበር። ቪዲዮውን ከወደዳችሁት ላይክ አድርጉት። እንደዚሁ በእግር ባት ህመም ለሚሰቃይ ሰው የምታውቁት ካለ ሼር አድርጉለት። እንደዚሁ ደግሞ የሌላ ጊዜ ከፊዚዮቴራፒ ሕክምና ጋር የተያያዙ የሕክምና መረጃዎችን በምለቅበት ጊዜ እንዲደርሳችሁ ቻናሉን ሰብስክራይብ በማድረግ የደወል ምልክቷን መጫን እንዳትዘነጉ። እኔ እዚህ ጋር ጨርሻለሁ። ሰላም ቆዩልኝ። ቻው